አስገራሚው እና አስደናቂው የሴቷ የአማራ ፋኖ ተጋድሎ። አማራ ብላ በክንዶቿ ላይ የተነቀሰችውን ቆዳዋን ገፈፉት። ይህች ሴት ፋኒት ባለም የአፋብሃ ምዕራብ አማራ ቴዎድሮስ እዝ ራስ ቢትወደድ መንገሻ አቲከም አምስተኛ ክፍለ ጦር አረንዛው ዳሞት ብርጌድ አባልና የኮማንዶ ተመራቂ ስትሆን በዕለተ እሁድ ጥቅምት 2 ቀን 2018 ዓ.ም ከጓደኞቿ ጋር ሆነው የጠላትን እንቅስቃሴ በመከታተል ላይ እያሉ በድንገት ከጠላት ጋር ፊት ለፊት ይገናኛሉ። በዚህም ቦታ ከለላ የሌለበት በመሆኑ የጠላት የነ ባለም የጦር መሳሪያ ባለመመጣጠን ጠላት የያዘውን ብሬንና ዲሽቃ ያዘንብባቸዋል። በዚህም አስከሬኗ ሳይነሳ በያዘው ዲሽቃ እየተኮሰ ይደርስበታል። ነገር ግን ልጅቱ በዚህ አጭር ዕድሜዋ ለአማራነት፣ ለሰውነት፣ ለህልውናዋ፣ ለሃይማኖቷ ስትል የልጅነት የአፍላነት ዕድሜዋን እንደ ጓደኞቿ በመዝናናት በጨዋታ ሳይሆን በዱር በገደሉ እየተዋደቀች በክብር ቀና ብላ አረፈች። ጠላት የያዘው ኃይል እጅግ ብዙ ስለነበረ አስከሬኑን በደረሰበት ጊዜ እጅግ በሚዘገንን ከሃይማኖትም ከሰባዊነትም ከህሊናም ከዓለም አቀፍ ሕግም በወጣ መልኩ እንኳን ለካራ ለጩቤ ለጥፊ በሚያሳሳ ገላዋ ላይ ቄራ እንደተጣለ ሥጋ ጩቤያቸውን እየመዘዙ እንደ ዱር አራዊት ጥርሳቸውን እያገጠጡ ትናንት በሐሰት ትርክት ተጽፈው እንዳነበብናቸው የታሪክና የልብ ወለድ መጻሕፍት ኋላም ሐውልት እንደቆመላቸው እንደ አኖሌ ሐውልት ነገ ለሕዝብ ጠባሳ ጥሎ የሚያልፍ በታሪክ የማይረሳ ነገር ተፈጸመ። ይህም የሆነው በወለጋ ወይም በአርሲ አይደለም። ይህን ያደረጉትም ከሰውነት የወረዱ አውሬ እንዳንላቸው አውሬ እንኳን ራሱን መሰል የማያጠፋ ሲሆን በምንም የማይወከሉ ደማዊ ሮቦቶች የተጫኑትን የጥላቻ ጥግ በአስከሬን ላይ አሳይተውናል። ይሄ ማለት አንድ ሰው ጠላት የሚባለው በሕይወት እያለ በተሸከመው ሐሳብ አለመግባባት ሊሆን ይችላል። በዚህም የተለየ ስም ተሰጥቶት ተፈርጆ በብሔር፣ በቋንቋ፣ በቀለም የተለየ ተደርጎ ጦር ተማዞ ይገጥማል። ከዚያም አንዱ ከሞተ ጠላትነት ያበቃል። ዘሩ ቀለሙ ይቀርና አንድ የሚያደርገን ሞት ነው። ስለዚህ ሰው ከሞተ ጠላትነቱ ያበቃል። በየትኛውም ዓለም አስከሬን ክቡር ነው። ነገር ግን የሆነው ይህ አይደለም። በመጀመሪያ የለበሰችውን ልብስ ቀዳደው ካራቆቷት በኋላ ገና እንቡጥ በሆኑ ገላዎቿ ላይ ካራቸውን መዘው እንደ ፋሲካ በግ መሸለት ጀመሩ። በዚህም የጥላቻቸው ዓይን የሚከፈተው አማራ ከሚለው ስማችን ነውና አማራ ብላ በክንዶቿ ላይ የተነቀሰችውን ንቅሳት በያዙት ጩቤ ከቆዳዋ ገፈፉት። ይህም ሳያንስ የሕይወት ምልክት የሆነውን ጡት ቆርጠው ጥለው መሃል አስፋልት ላይ ጣሏት። ይህ የሚሆነው ፋኖ በውጊያ የማረካቸውን የጠላት ኃይል ለዓለም አቀፍ የሰብአዊ መብት ተቋማት እያስረከበ በሚገኝበት የተማረኩ ቁስለኞችን ሕክምና በሚሰጥበት ጊዜ ነው። ነገር ግን የብልጽግና አራዊት ሰራዊት ስልጣን አስጠባቂ ሰራዊቶች በማህበረሰቡ መሃል እየኖረ በተገባ ውጊያ አድርገው በሚደርስባቸው ሽንፈት አንገት የሚደፋ የሚሸማቀቅ ስልብ ስነ ልቦና ለመፍጠር በሚያደርገው ያገዛዙ ፕሮፓጋንዳ ሥራ ነው። ነገር ግን በዚህ አንገቱን የሚደፋ ሳይሆን ሰይፉን የሚያነሳ ክላሹን የሚያነግት ለህልውናው የሚኖር አማራ እንጂ እኛ ግን እንላለን ቢያንስ እኩል በሚያደርገን ሞታችን ላይ ክብር እንስጥ። በሀገራችን ሃይማኖታዊም ሆነ ሰብአዊ የህሊና ሕጎች እንኳን የሚጣረስ አረማዊ ባህሪ አናውጣ መልእክታችን ነው። በሰማዕትነት ላለፈችው ፋኖ ባለም ነፍሷን ይማርልን። እግዚአብሔር የሰማዕታትን ዋጋ ይክፈልልን። አሜን።